ሁለት የሀገር ባለውለታ ሰዎች ባለፈው ሳምንት ሕይወታቸው አልፏል። እነዚህ ሰዎች ለሀገራቸው ከሰሩት ስራ አንጻር ግን ብዙ ያልተወራላቸውና ያልተነገረላቸው ናቸው። የብሔራዊ ባንክ የቀድሞ ገዢ የነበሩት አቶ ለይኩን ብርሃኑ እንዲሁም በኢትዮጵያ የግል ሕክምና ዘርፍ የመጀመሪያው የልብ ቀዶ ሕክምና ባለሙያ እና የአዲስ ልብ ሕክምና መስራች ዶክተር ፍቅሩ ማሩ። በቅድሚያም የብሔራዊ ባንክ ገዢ የነበሩትን አቶ ለይኩን ብርሃኑን እናስተዋውቃቸዋለን። አቶ ለይኩን ብርሃኑ ገምታ ከአባታቸው ከአቶ ብርሃኑ ገምታ ከእናታቸው ከወይዘሮ ጉደቱ አንበቻ ሰኔ 4 ቀን 1937 ዓ.ም ቀድሞ ወለጋ ክፍለ ሀገር በግንቢ አውራጃ ተወለዱ። ዕድሜያቸው ለትምህርት ሲደርስም በግንቢ ደጃዝማች ገብረ እግዚአብሔር አንደኛ ደረጃ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን ካጠናቀቁ በኋላ በቀድሞ አጠራር ነቀምቴ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ትምህርታቸውን አጠናቀዋል። እዚያም በመቀጠል የከፍተኛ ትምህርታቸውን በቀድሞ አጠራር ኃይለ ሥላሴ ዩኒቨርሲቲ የአሁኑ አዲስ አበባ ዩኒቨርሲቲ በሐምሌ ወር 1966 ዓ.ም በከፍተኛ ውጤት አጠናቀው በቢዝነስ አድሚኒስትሬሽን የመጀመሪያ ዲግሪያቸውን ተቀብለዋል። አቶ ለይኩን ብርሃኑ በሕይወት ዘመናቸው በተለያየ መንግስታዊና መንግስታዊ ባልሆነ ተቋማት ለ47 ዓመታት በተለያዩ የሥራ ኃላፊነት አገራቸውና ሕዝባቸውን በቅንነትም አገልግለዋል። ከጥር 1968 ዓ.ም እስከ ጥቅምት 1971 ዓ.ም የቀድሞ የአዲስ አበባ ባንክ ምክትል ዋና ሥራ አስኪያጅ ሆነው ያገለገሉ ሲሆን ከጥቅምት 1971 ዓመተ ምህረት እስከ 1972 ዓመተ ምህረት ደግሞ የኢትዮጵያ ንግድ ባንክ ዋና ሥራ አስኪያጅ ሆነው አገልግለዋል። በኢትዮጵያ ንግድ ባንክ ሥራ አስኪያጅ በነበሩበት ወቅትም ላበረከቱት አስተዋጽኦ እንዲሁም ለባንኪንግ ኢንዱስትሪው እድገት ላደረጉት በጎ ተጽዕኖ ማስታወሻ ይሆን ዘንድ የኢትዮጵያ ንግድ ባንክ ማኔጅመንት ሚያዝያ 7 2011 ዓመተ ምህረት በስማቸው ለይኩን ብርሃኑ ቅርንጫፍ ከፍቶ ለአገልግሎትም አብቅቷል። አቶ ለይኩን ብርሃኑ ከጥቅምት 1972 ዓ.ም እስከ ግንቦት 1975 ዓ.ም የእርሻ ሰብል ገበያ ድርጅት ምክትል ዋና ሥራ አስኪያጅ ሆነው ያገለገሉ ሲሆን በሚኒስትሮች ምክር ቤትም ከመጋቢት 1978 ዓ.ም እስከ መስከረም 1981 ዓ.ም የትራንስፖርትና ኮሚኒኬሽን ዘርፍ ዋና ኃላፊ እንዲሁም ከጥቅምት 1982 እስከ ጥቅምት 1984 ዓ.ም ደግሞ የኢትዮጵያ ማኔጅመንት ኢንስቲትዩት ዋና ዳይሬክተር በመሆን ኃላፊነታቸውን በብቃት ተወጥተዋል። አቶ ለይኩን ብርሃኑ በ1983 ዓ.ም የደርግ መንግስት መውደቅን ተከትሎ የሀገራችን ኢትዮጵያ የተከተለችውን የኢኮኖሚ ሪፎርም ፕሮግራም ከህዳር 1984 ዓ.ም እስከ መስከረም 1987 ኢትዮጵያ ብሔራዊ ባንክ ገዢ በመሆን በአስተባባሪነትና በአስፈጻሚነት ጉልህ ድርሻ አበርክተዋል። በተለይም በደርግ ዘመን መንግስት ለ17 ዓመታት ለግል ዘርፍ ዝግ ሆኖ የቆየውን የባንክና የኢንሹራንስ ዘርፍ ለግሉ ክፍለ ኢኮኖሚ ክፍት ለማድረግ አዳዲስ ባንኮችና ኢንሹራንሶች እንዲቋቋሙ የባንክና ኢንሹራንስ ስራ ፈቃድ አዋጆችን በማውጣት በአሁኑ ጊዜ 30 የግል ባንኮችና 17 የግል ኢንሹራንስ ኩባንያዎች እንዲቋቋሙ መንገድ የከፈቱና የመሰረት ድንጋይ ያስቀመጡ ባለራዕይና አስተዋይ መሪ ነበሩ። አቶ ለይኩን ብርሃኑ የኢትዮጵያ ብሔራዊ ባንክ ገዢ በነበሩበት ጊዜ በኢትዮጵያ ላይ ተቆልሎ የነበረው የውጭ ዕዳ ጫና በከፍተኛ ደረጃ እንዲቀንስ እንዲሁም አብዛኛው ደግሞ እንዲሰረዝ አበዳሪ ድርጅቶች ጋር በመደራደር አመርቂ ውጤት ያስመዘገቡ ጠንካራ መሪ ነበሩ። አቶ ለይኩን ብርሃኑ በመጨረሻ የሥራ ዘመናቸው ከመጋቢት 1988 እስከ 2003 ዓ.ም የአዋሽ ባንክ አክሲዮን ማኅበር ፕሬዚዳንት በመሆንም ባንኩን ከ14 ዓመት በላይ በፕሬዝዳንትነትም አገልግለዋል። በዚህ ጊዜ ውስጥ ባንኩ እንደ ልጃቸው በመመልከት ሙሉ ዕውቀታቸውንና ጊዜያቸውን ሳይቆጠቡ ባንኩ ዛሬ ለደረሰበት የእድገት ደረጃ ጠንካራ መሠረት የጣሉና የራሳቸውን አሻራ ያኖሩ የባንኩ ባለውለታና ታላቅ ሰው ናቸው። በአሁኑ ጊዜ አዋሽ ባንክና አዋሽ ኢንሹራንስ ኩባንያ በጋራ ያስገነቡትን የዋና መስሪያ ቤት ህንፃ በማስጨረስና ለአገልግሎት በብቃት በግል ባንኮችና ኢንሹራንሶች ዘንድ ፈር ቀዳጅ እና ታሪካዊ የሆነ ሥራ ሰርተዋል። አቶ ለይኩን ብርሃኑ በሙያቸውና በእውቀታቸው ሙያዊ ምክርና አመራርን በመስጠት የተለያዩ ድርጅቶችና ማኅበራትንም አገልግለዋል። የኢትዮጵያ ባንኮች ማኅበር መስራችና ሊቀመንበር፣ የኢትዮጵያ ቀይ መስቀል ማኅበር ብሔራዊ ኮሚቴ አባል፣ የአዋሽ ባንክና የአዋሽ ኢንሹራንስ ኩባንያ የዳይሬክተሮች ቦርድ አባል፣ ፒኤስኤስ መስራች አባል በመሆንም በተለያዩ ጊዜቶች አገልግለዋል። አቶ ለይኩን ዕድሜያቸው ለጡረታ ደርሶ በጡረታ ከተገደሉ በኋላ በሕይወታቸው እስካለፈበት ቀን ድረስም ልምዳቸውንና የሕይወት ተሞክሯቸውን ሌሎች በማጋራት አገራቸውን በታማኝነት በማገልገል
ለሌሎች መልካም አርአያ የሆኑ የሀገር ባለውለታ ነበሩ። አቶ ለይኩን ብርሃኑ በተፈጥሯቸው ሩቅ አሳቢ፣ በአቋም ጽናታቸው የሚታወቁ ስራ ወዳድና ጉምቱ የባንክ ባለሙያ ነበሩ። አቶ ለይኩን ብርሃኑ ባደረባቸው ምክንያት በሕክምና ሲረዱ ቆይተው በተወለዱ በ80 ዓመታቸው ግንቦት 5 ቀን 2017 ዓ.ም ከዚህ ዓለም ድካም አርፈዋል። አቶ ለይኩን ብርሃኑ ከወይዘሮ ሱሉስ አስፋው ኃይሌ ጋር ሚያዝያ 19 ዓ.ም የተጋቡ ሲሆን 3 ወንድ ልጆችና 6 ሴት ልጆችን ወልደዋል። እንዲሁም የ17 የልጅ ልጅ አያት መሆንም የቻሉ ሲሆን የአንድ የልጅ ልጅ ቅድመ አያትም ነበሩ። ቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለማጋሮቻቸው ሁሉ መጽናናትን እንመኛለን። ፈጣሪ ነፍሳቸውን በአጸደ ገነት ያሳርፈል። ቀጥለን የምናቀርብላችሁ ደግሞ የታዋቂውን ካርዲዮሎጂስት ዶክተር ፍቅሩ ማሩን ታሪክ ነው። እሳቸውን ባለፈው ሳምንት ነው ከዚህ ዓለም በሞት የተለዩት። በኢትዮጵያ በግል ሕክምናው መስክ በአገሪቱ የመጀመሪያው የሆነው የአዲስ የልብ ሕክምና ሆስፒታልና ታዝማ የውስጥ ደዌና ቀዶ ልዩ ሕክምና ማዕከል መስራች ካርዲዮሎጂስት ዶክተር ፍቅሩ ማሩ ከዚህ ዓለም ድካም አርፈዋል። በአዲስ አበባ ፈረንሳይ ለጋሲዮን በተለምዶ ጓራ ተብሎ በሚጠራው አካባቢ በ1943 ዓ.ም የተወለዱት ካርዲዮሎጂስት ዶክተር ፍቅሩ ማሩ ዕድሜያቸው ለትምህርት ሲደርስም በኮበ ጽባት ቀዳማዊ ኃይለሥላሴ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን ተከታትለዋል። የሁለተኛ ደረጃ ትምህርታቸውንም አሰላ በሚገኘው ራስ ዳርጌ ትምህርት ቤትም ተከታትለዋል። በ1960ዎቹ የመጀመሪያ ለአገር ፍቅር ከነበራቸው ጥልቅ ስሜት በመነሳትም የኢትዮጵያ የአየር ኃይል ምልመላ ሲከናወን ትምህርታቸውን አቋርጠው የኢትዮጵያ አየር ኃይልን ተቀላቀሉ። በወቅቱ አየር ኃይልን ለመቀላቀል ከተመለመሉ 27 እጩ አባላት መካከል በብቃት የአየር ኃይል ስልጠናን አጠናቀው በጀት አብራሪነት የተመረቁት 5 ብቻ ነበሩ። ከነዚህም ብቸኛው ጀት ስኳደር ሆኖ የወጣው በዕድሜ ትንሹ የነበረው ፍቅሩ ማሩ ነበር። በ1966 ዓ.ም የአብዮቱን መፈንዳት ተከትሎ ደርግ ለስልጣኔ ስጋት ይሆናሉ ያላቸውን ግለሰቦች እያፈሰ ወደ እስር ቤት ማጋዝ ሲጀምር በአገር ፍቅር ስሜት ተቆርቋሪነታቸው የሚታወቁትን የመቶ አለቃ ዶክተር ፍቅሩን ማሳደድ ይጀምራል። የህዝቦች እኩልነትና አንድነት ይረጋገጥ ዘንድ ይታገሉ የነበሩት ዶክተር ፍቅሩም በደርግ እየታሰሱ መሆናቸውን ሲረዱ የሚወዱትን አገር ጥለው ወደ ሱዳን ይሰደዳሉ። ከዛም ከሱዳን ወደ ስዊድን በመሻገር የስደት ሕይወትን ይጀምራሉ። በወቅቱ እሳቸውን መያዝ ያልቻለው ደርግም 2 ወንድሞቻቸውን ይዞ ይገልባቸዋል። በስዊድን ቆይታቸው በአገራቸው የዲሞክራሲ ስርዓት እንዲገነባ በመላው አውሮፓ የሚገኙ የኢያፓ ተማሪዎች ንቅናቄን በመምራት ጉልህ ሚናም ከመጫወታቸው በላይ በልብ ሕክምናው ዘርፍም ስፔሻላይዝ በማድረግ በስካንዲኔቪያን ሀገራት ጭምር አንቱታን ያተረፉ ካርዲዮሎጂስት ናቸው። በ1990ዎቹ መጀመሪያ የኤችአይቪ ቫይረስ ስርጭት እንደ ሀገር ስጋት በደቀነ ጊዜ የቫይረሱን ስርጭት ለመግታት አገራዊ ጥሪ ሲደረግ በስዊድን ያሉ አጋር ድርጅቶችን በማስተባበር ወደ ሀገር ቤት ቀድሞ ከዘለቁ የሀገር ባለውለታ መካከል አንዱ ዶክተር ፍቅሩ ናቸው። ዶክተር ፍቅሩ ማሩ ከሩብ ክፍለ ዘመን የስደት ሕይወት በኋላ ወደ ሀገራቸው ሲመጡ በስፋት ያስተዋሉት ችግር በልብ ሕክምና እጦት ምክንያት የሚሞቱ ሕፃናትና ወጣቶችን ቁጥር ማሻቀብ ነበር። ያን ተከትሎ የችግሩን አሳሳቢነትን የሚያስፈላጊውን ጥናት በማድረግ ወደ ስዊድን ሀገር ተመልሰው የስዊድን መንግስትና የስዊድን ፈንድ መሳሰሉ አጋዥ ተቋማትን በማሳበር ወደ ሀገራቸው ተመልሰው ለሀገሪቱ ብቸኛ የነበረውን የልብ ሕክምና ሆስፒታል ያቋቁማሉ። ሰኔ 9 ቀን 1999 ዓ.ም አዲስ የልብ ሕክምና ማዕከል ተመሰረተ። ሆስፒታል ማቋቋም ብቻውን በዘርፉ ያለውን ችግር መቅረፍ እንደማይቻል አሁንም በርካታ የሕክምና ባለሙያዎችን በራሳቸው በዶክተር ፍቅሩ ወጪ ስዊድን ድረስ በመላክ በልብ ሕክምና ስፔሻላይዝ ያደረጉት ዕውቅ ሐኪሞችን በማፍራት የሰለጠነውን ዓለም የሕክምና ሙያ ወደ ሀገር በማምጣት ለእውቀት ሽግግር ብርቱ ዋጋ ከፍለዋል። በዚህም በሰለጠነው ዓለም ብቻ ይሰጥ የነበረውን ውስብስብ የተባለ የልብ ሕክምና ወደ አገራቸው በማምጣትም ጉልህ ሚና የተጫወቱት የሀገር ባለውለታ ናቸው ካርዲዮሎጂስቱ ዶክተር ፍቅሩ። ለወትሮ ሕክምናውን ፍለጋ በከፍተኛ የውጭ ምንዛሬ ወደ ውጭ ሀገር ይደረግ የነበረው ጉዞ በማስቀረትም ባለፉት 2 አስርት ዓመታትም አገሪቱ ልታጣ የምትችለውን የውጭ ምንዛሬ በማስቀረት አሻራቸውን ያኖሩት ዶክተር ፍቅሩ በአዲስ ካርዲያክ የማይሰጡ የልብ ሕክምናዎች የሚደረግበትን ታዝማ የውስጥ ደዌና የቀዶ ልዩ ሕክምና ማዕከልን በመመስረትና አሁን ለደረሰበት ደረጃ በማብቃት ዛሬ በርካታ ሕፃናትና ወጣቶች በልብ ሕክምና እጦት ምክንያት የሚነጥቀው ሞት መታደግ የቻሉ ታላቅ የሀገር ባለውለታ ናቸው። በጥቁር አንበሳ የሚሰጠውን የልብ ሕክምና ለማዘመን ያላሰለሰ ጥረት ሲያደርጉ የቆዩ ዶክተር ፍቅሩ በተለያየ ጊዜያት በውድ ዋጋ የሚገዙ አላቂ ሕክምና መሳሪያዎችን በእርዳታ በማቅረብ በርካታ አስተዋጽኦም አበርክተዋል። የታላቁ ኢትዮጵያ ህዳሴ ግድብ ሲመሰረት በወቅቱ በነበሩት የጤና ሚኒስቴር ተመርተው
ተመርጠው በተጣለባቸው አገራዊ ኃላፊነት መሰረት የግል የጤና ተቋማትን በማስተባበር ከ100 ሚሊዮን ብር በላይ ገቢ እንዲሰባሰብ ማድረግም ደማቅ አሻራቸውን አኑረዋል። በጦርነቱ ወቅትም የተጎዱ ትምህርት ቤቶችና ተቋማትን ለማገዝ በሚደረግ ርብርብ ውስጥም ሰፊ አበርክቶት የነበራቸው ታላቅ ሰው ነበሩ። በሀገርና በሕዝብ ቂም የለም። ዶክተር ፍቅሩ ጽኑ እምነት ነው። ለሀገራቸው ጽኑ ፍቅር ያላቸው ዶክተር ፍቅሩ ባለፈው በተለያየ ወቅት ለእስር ተዳርገዋል። ታዲያ ስርዓተ ለውጡን ተከትሎ ከእስር ቤት ሲወጡ ዜግነት ወዳላቸው ስዊድን አገር ለሕክምና ይጓዛሉ። በዛን ወቅት ተመልሰው አይመጡም ተብሎ ብዙ ሲናፈስ፣ እርሳቸው ግን በጥቂት ሳምንታት ነበር ወደ ሀገራቸው ተመልሰው የገቡት። ይህ ሁሉ በደል ደርሶቦ እንዴት ወደ አገሮ ሊመለሱ ቻሉ ተብለው ሲጠየቁ ምላሻቸው አጭርና ግልጽ ነበር። በሀገርና በሕዝብ ቂም የለም ነበር ምላሻቸው። ላለፉት 19 ዓመታት በኪራይ ቤት አገልግሎት ሲሰጥ የቆየውን አዲስ የልብ ሕክምና በዘርፉ የአገሪቱ የልህቀት ማዕከል ማድረግ ከነበራቸው ጥልቅ ፍላጎት በመነሳት ለመኖሪያነት በገዙት መሬት ላይ ደረጃውን የጠበቀ ባለ 8 ወለል ሕንፃ በመገንባት በቅርቡ ሆስፒታሉን ወደ አዲስ ምዕራፍ በማሸጋገር ሂደት ላይ ነበሩ። ነገር ግን ባጋጠማቸው የጤና እክል ምክንያት በስዊድን አገር ሕክምናቸውን ሲከታተሉ ቆይቶ በተወለዱ በ74 ዓመታቸው ከዚህ ዓለም ድካም አርፈዋል። ካርዲዮሎጂስቱ ዶክተር ፍቅሩ ባለትዳርና የ2 ሴት ልጆች አባት እንዲሁም የ4 የልጅ ልጅ አያት ነበሩ። የዶክተር ፍቅሩ ማሩ የቀብር ስነ ስርዓትም በስዊድን አገር ተፈጽሟል። ይህ ሪያሊቲ ሚዲያ ነው። ሪያሊቲ ሚዲያ የማንኛውንም ሃይማኖት፣ ብሔር፣ ዘር እንዲሁም ጎሳ የማትወግን ሲሆን ከየትኛውም ፖለቲካ ፓርቲ አመለካከት ጋር በመወገን መረጃ ለማቅረብ አትሞክርም። ሪያሊቲ ልክ እንደ ስሟ በእውነት ላይ ብቻ የተመረኮዘ መረጃን ለተደራሲያን ታቀርባለች። ስለዚህ ሪያሊቲ ሚዲያን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ የሪያሊቲ ሚዲያ እውነተኛ የሆነውን መረጃ ብቻ በየጊዜው ያገኙ። ሪያሊቲ ሚዲያ